ቁጭ ብለው ሳሉ ከውጭ ታያቸው። ነቢያችን ሰለላሁ ዐለይሂ ወሰለምም ሄዱ ወጡ ሊያገኙት። ተአኸርተ ዐለይ ያ ጅብሪል አሉት። ጅብሪል ሆይ ዘገየህብኝ እየጠበቅኩ ነበር አሉት። የዘገየሁት ቤት ውስጥ ውሻ ስለነበር ነው አላቸው። ኢነል መላኢካ ላ ተድኹሉ በይተን ፊሂ ኪላብ ወተማሲል አለ። መላእኮች ውሻና ምስል ካለበት ቤት አይገኙም አለ። ገብታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ውሻዋ ቤታቸው ገብታ ዝም ብላ ካልጋው ስር ሄዳ ተቀምጣ ነበር። አላያ ትምህርታቸው ራሱ ገብታቸዋል። ያ ነው ታዲያ ምክንያቱ ምንድን ነው ከተባለ ፈርተው ነው አሉ። ፈርተው ነው ቤቱ ጋር ነው። መልአክ ከምንድን ነው የሚፈራው? ከውሻ። መልአኩ ጅብሪል ማለት እኮ የሉጥ ዐለይሂ ሰላምን 7 ከተማዎች የሚሆኑ እንዲህ ከመሬት ስቅስቅ አድርጎ ወደ ሰማይ አንስቶ እንደ ቂጣ ገልበጥ ያደረገ መልአክ እኮ ነው። ይሄን ዓለም አጥፋ ቢባል ጅብሪል ቢታዘዝ ወላሂ ላዚም በሰከንድ ነው የሚያጠፋው። አላህ ኃይሉን ሲመሰክርለት ምን አለ? አለመሁ ሸዲዱል ቁዋ። ይህን ቁርአን ለሙሐመድ ያስተማረው የብርቱ ኃይል ባለቤት የሆነው መልአክ ነው ይላል። ያሰላም አላህ ጅብሪልን ሲገልጸው አስቡት፣ የብርቱ ኃይል ባለቤት የሆነው መልአክ ነው። በሌላ ቦታ ላይ ምን ይለዋል? ዚ ቁወትን ዒንደ ዚል ዐርሽ መጂድ አለው። የኃይል ባለቤት የሆነ መልአክ ብሎ ገለጸው። በተራ አካል አይደለም እንዲህ የተገለጸው፣ አላህ ስብሓነ ወተዓላ ነው እየገለጸ ያለው። ይሄን መልአክ ውሻ ፈርቶ ነው ይላሉ ቅዱሳን። ታዲያ ምክንያቱ ምንድን ነው ከተባለ ምክንያቱ ወዲህ ነው። እነዚህ መልአኮች በጣም ብዙ መልአኮች ናቸው። ነጃሳ ካለበት ቦታ የማይገኙ መልአኮች ናቸው። እንደው አላህ ስብሓነ ወተዓላ ግዴታ አድርጎባቸው ሂድ ካላቸው የዛኔ ካልሆነ በስተቀር መልአኮች የዒባዳ አካሎች ናቸው። አላህን የሚገዙ ናቸው። ቀንም ሌሊትም ገብታችኋል። አላህ እንዲህ አድርጉ ብሏቸው እዛ ካላዘዛቸው በስተቀር በራሳቸው ፈቃድ አላህን ሊያወሱበት የማይችልበት አጸያፊ ቦታ ላይ ሊገኙ አይችልም። ውሻ ደግሞ ምንድን ነው ከተባለ ከልጋጉ የሚያንጠባጠበው ነጃሳ ነገር አለ። ገብታችኋል። ከአፉ የሚንጠባጠብ ልጋጉ ነጃሳ ነው። ለዚያ መልአኩ ጅብሪል ዐለይሂ ሰላም ለቅጽበት እንኳን አላህን ሳያወሳ መቆየት አይፈልግም። ይሄ መልአክ በዚያ ቦታ ላይ በተገኘ ጊዜ ያን ነገር ሊያቋረጥ ስለሚችል መልአኩ ጅብሪል ዐለይሂ ሰላም ለዚያ ነው ነጃሳ ቦታ ላይ ካለመገኘት አንጻር እንጂ ውሻውን ፈርቶት አይደለም። ውሻ የዚህን ዓለም ፍጥረት አጥፋ የሚባል በቅጽበት የሚያጠፋ የሆነ መልአክ ነው። ያቻል የውሻ ልጋግ እንደሚነጅስ ማስረጃ አለው ከተባለ አዎ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማእ። ውሻ በሆነ እቃ ላይ ልጋጉን ወይም ለሀጩን ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ፈትጋችሁ 6 ጊዜ በውሃ ነው። ፈሁዋ ምን አግለዝ አንዋዕ ነጃሳ፣ በጣም ከባድ ከሚባሉ የነጃሳ አይነቶች ነው። ሁሉም ነጃሳ አንድ ጊዜ ብቻ ታጥቦ ይጸዳል፣ የሰው ሽንት ምናምን። የውሻ ልጋግ ግን በጣም ከባድ የሆነ የነጃሳ አይነት ነው፣ 7 ጊዜ። ለዚህ ነው መልአኩ ጅብሪል ዐለይሂ ሰላም ይሄን ያለው እንጂ አላህን በጣም የሚገዛ መልአክ ስለሆነ በዚያ ቅጽበት ነጃሳ ቦታ ላይ ላለመገኘት ፈልጉ እንጂ ያና ነው ፈርቶም አይደለም። እንዲሁም ደግሞ ሌሎች መላእክቶች በዛ አይገኙም ማለት አይደለም። መለኩል መውት ልክ እንዲሁ የሰውን ስራ የሚጽፉ መላእክቶች የትም ብትሆን አይፋተውም አሉ። እንዲሁም የሰው ጠባቂዎች መላእኮች አላህ ያደረጋቸው አሉ። የትም ብትሆን አይፋተውም። ለሁ ሙዐቂባቱ ሚን በይኒ የደይሂ ወሚን ኸልፊሂ የሕፈዙነሁ ሚን አምሪላህ ተብሎ የተገለጹ ሌላ መላእኮች ልክ እንዲሁም እና አሙን ዩራዱ ቢሂል ኹሱስ ይባላል። ቃሉ ጥቅልን የተነገረለት ነገር ግን የታሰበበት አንድ ግለሰብ ነው። ወሁወ ጅብሪል ዐለይሂ ሰላም ፈቀጥ ፈሁወ ላ የቅተሪብ አልአማኪን አልነጂሳ ላ ሊአነሁ የኻፉ ሚነል ኪላብ ወላኪን ሊአነሁ ሰየትሩኩ ዚክረ ላህ ሱብሓነሁ ወተዓላ ፊ ቲልከል ሓላ። ለዚያ ሲል ነው። አንድ ኮሜንት ክፈቱት እስኪ። ታፕ ማነው ኮፒ ሊንክ አድርጉ። ከዛ ዋርኒንግ እንዲነሳ እኔ ሰዎችንም ማስገባት እንድችል